የአርሰናልን ጨዋታ ተከትሎ ከሰንደርላንድ ጋር 2-2 መለያየታቸውን ተከትሎ የሀገሪቱ መገናኛ ብዙሃን ትኩረት ማንቸስተር ሲቲ ላይ ሆኗል። መድፈኞቹ በብዙ ሲደነቁ ነበረ በመከላከል በኩል። አሁን የመሃል ተከላካዮቹ ደግሞ እና የግብ ጠባቂው በተለይ አንደኛው ጎል ላይ ያለመግባባት ነገር አለ። ያኛውም ደግሞ እንደ ሕጸጽ እየተነሳ ዘገባዎች ላይ ይቻሉ። እነዚህ ተሰሚነት ያላቸው ሲጽፉ የሚነበብላቸው በብዙ የሚነበብላቸው ጋዜጠኞች ተከላካዩን አሁን የሚያደንቁበት ጨዋታ አይደለም አልነበረም። ያ የሰንደርላንድ ስታዲየም ኦፍ ላይት ይልቅስ አድናቆታቸው ለሰንደርላንድ ሆኗል። ጋዜጦቹ በስታዲየም ኦፍ ላይት በብርሃኑ ስቴዲየም የበለጠ ያበራው ሰንደርላንድ ነው ሲሉ ነበር። ጥቋቁር ድመቶች አንበሶች ሆነው የዋሉበት ነው ሲሉ ነበር። ምክንያቱም ሰንደርላንድ እንዴት ከሻምፒዮንሺፕ እንደመጣ በቀጥታ እንኳን አይደለም ወደ ፕሪሚየር ሊግ ያደገው። ከዛ ደግሞ 15 ተጫዋቾችን ደግሞ አዳዲስ ተጫዋቾችን ቀላቅሎ ደግሞ እንደገና አዲስ ቡድን ለመስራት ሪስክ እንደወሰደ ይሄ ሁሉ ግልጽ ነው። ለዚህ ነው ለሰንደርላንድ አድናቆት የሚሰጠው። የወቅቱን የሊጉን መሪ እስከ ሳምንቱ መጨረሻ ድረስ በብዙ ጥንካሬው ሲሞገስ የነበረውን አርሰናልን ጎል አልቆጠርበትም ያለው መረቤን አላስደፍርም ብሎ 8 ጨዋታዎችን ያለፈው ያንን ቡድን የደፈረ ሰንደርላንድ ነው። የሰንደርላንድ ጎል አስቆጣሪዎች ሰንደርላንድ እንደ ቡድንም ብዙ እንዲደነቅ የሆነው ለዚህ ነው እና ሊያንድሮ ትሮሳር ነው አንዱንም ነጥብ ይዘው እንዲወጡ ያስቻላቸው። ጋብሪኤል ማርቲኔሊ በተጎዳበት በዚህ ሰዓት ላይ ትሮሳር የጨዋታው መደበኛ ጀማሪ ሆኖ በግራ በኩል እንዲያውም ብዙ ጊዜ የአርሰናል ደጋፊዎች ባለፈው ክረምት ይሄ ቦታ መጠናከር አለበት፣ ስለ አዲሱ የውድድር ዘመን ስናስብ የግራው ጉዳይ ያስጨንቀናል እያሉ ሮድሪጎ ከሪያል ማድሪድ ቢመጣ እያሉ ሌሎችም ኒኮ ዊሊያምስም አንድ ወቅት ከአትሌቲኮ ቢልባኦ ሊፈርም ይችላል የሚል መላምት ግምት ነበረ። ያ ከሆነ ግራው ሙሉ ጥያቄ መልስ አርኪ መልስ የሚያገኝ ይሆናል የግራው ጥያቄ እየተባለ በደጋፊው ዘንድ ብዙ ሲባል ነበር። ትሮሳር እና ማርቲኔሊም ላይቀጥሉ ይችላሉ የሚለው አስተያየትም እየተከተለ ሲነገር ቆየ። ሰሞኑን ብራዚላዊ ማርቲኔሊ ተጎዳ። ቤልጅየማዊ ትሮሳር ቦታውን በቋሚነት ያዘ እና አንድ ቁጥር ልንገራችሁ። አርሰናል በጭንቅ በሚሆንበት ጊዜ አስፈላጊ ጎል በማስቆጠር ከፍ ባለ የጎል ዋጋ ሊያንድሮ ትሮሳር የሚያክል የለም በስብስብ ውስጥ። እነ ኦፕታ እንግዲህ ጌም ስቴት ቼንጂንግ ሼር ይሉታል። ጌም ስቴት ቼንጂንግ ማለት የጨዋታውን ሁኔታ ሊቀይሩ የሚችሉ ጎሎች የሚሏቸው አሉ። በዚህ ረገድ ከአጠቃላዩ የሊያንድሮ ትሮሳር ጎሎች 66.6% ያህሉ በዚህ መልኩ የሚገለጹ ናቸው። ዋጋቸው በጣም ከፍ ያለ ነው። አርሰናል መሪ እንዲሆን ያስቻለ ጎል ነበር ሁለተኛው የትሮሳር ጎል። ልክ በዚሁ ሚዛን ደግሞ ሁለተኛ ማን ነው በስብስብ ውስጥ ያለን እንደሆነ ቡካዮ ሳካ ይጠቀሳል። 54.5% ከአጠቃላዩ ለአርሰናል ካስቆጠራቸው ጎሎች 54.5% ድርሻው የጨዋታን ሁኔታዎች የሚቀይሩ ጎሎች፣ ከፍ ያለ ዋጋ ያላቸው ጎሎች ናቸው። ጎልም ዋጋ አለው። ሁለትም ስላችሁ ነበር። ጎሎች ዋጋ አላቸው። አንድ አይነት ዋጋ አይደለም ያላቸው። እርግጥ አንድ ጎል እንደ አንድ ነው የሚቆጠረው፣ ከአንድ በላይ ሊቆጠር አይችልም። እንደዚህ አይነት ቀመር አይሰራም በእግር ኳስ ውስጥ። ነገር ግን የጎል ዋጋ ደግሞ ደረጃ አለ። 2014 የዓለም ዋንጫ ላይ ጀርመን ሻምፒዮን የሆነችው በአንድ ጎል አይደል? በአንድ ጎል 1-0 ማሸነፍ። ያቺ ጎል ያላት ዋጋ የዓለም ዋንጫን የፍጻሜውን ዋንጫ ለማንሳት ያስቻለ ስለሆነ ዋጋዋ በጣም ከፍ ያለ።
ግን 3-0 እየመራ አራተኛ የምታስቆጥር ከሆነ የጎሉን ቁጥር ብዛት ይጨምር ይሆናል እንጂ ዋጋው ያን ያህል ላይሆን ይችላል። ጎሎች ይመዘናል እና በዚህ ሚዛን ትሮሳር እና ሳካ በአርሰናል ስብስብ ውስጥ ያላቸው ድርሻ በጣም ከፍ ያለ እና ይገርማችሁ ከሰንደርላንድ ጋር አስቸጋሪ ተጋጣሚ አስቸጋሪ ጨዋታ ነበር። እነዚህ ሁለት ተጫዋቾች ናቸው ጎል አስቆጥረው አርሰናል ከስታዲየም ኦፍ ላይት ከሰሜን ምስራቅ እንግሊዝ 1 ነጥብ ይዞ ወደ ደቡብ ምስራቅ ለንደን የተመለሰው። ከ20 በላይ ጎሎች አስቆጥሯል ትሮሳር፣ ከ20 በላይ ለአርሰናል ወደ 67% ገደማ 66.6% ያህሉ ታዲያ በዚህ መልኩ አስፈላጊ የሆኑ ጎሎች ናቸው። መድፈኞቹ በተጨነቁ ጊዜ እፎይታ የሚሰጡ ጎሎች ማለት ነው። ቢሆንም ውጤቱን አስጠብቆ መውጣት አልቻሉ። ሁለተኛው ጎል የአርሰናል ደጋፊዎችን ቆሽት የሚያሳርር ነው ሊባል ይችላል። ቢሆንም ግን ሽንፈት አይደለም። 1 ነጥብ ይዞ መውጣትም አንድ ነገር። ሚኬል አርቴታም ያ ጎል እንደተቆጠረ ፊቱ ላይ ትልቅ ፍረስትሬሽን ሲታይ ነበረ። የማዕዘን ምት 2 ብቻ ነው የተመታበት በዛ ጨዋታ። የመቱት አርሰናሎች ያገኙት የማዕዘን ምት በብዛት አለመገኘቱ ምናልባት ሌላ ተጨማሪ ጎል እንዳያስቆጥሩም እንዳደረጋቸው ጥያቄ የለው። አሁን እንግዲህ ማንቸስተር ሲቲ ከመሪው አርሰናል 4 ነጥብ ዝቅ ብሎ ወደ ኢንተርናሽናል ብሬኩ ሄዷል። ጫና ሁሉ በመድፈኞቹ ላይ አሁን መሰማት ጀምሯል ማለት ነው። ይህንን ስናይ እነዚህ 13-14 ቀናት ቶሎ አልቀው በፕሪሚየር ሊጉ ላይ ደግሞ ይኸው ፉክክር የሚጀመርበትን ቀን በጣም እናፍቃለን። ሲቲ መጥቷል። ማንቸስተር ዩናይትድ ማንሰራራቱን ቀጥሏል። ምንም እንኳን ሁለቱ አቻ ቢሆኑ ሊቨርፑል ከተጠበቀው በታች ሆኗል። 2 ጨዋታዎች ላይ በሁሉም ውድድሮች አስቶን ቪላ፣ ሪያል ማድሪድ ተስፋ ቢያሳየንም